የተከበራችሁ የቤተ ክርስቲያናችን አባላት የተከበራችሁ የአብያተ ክርስቲያናት ምእመናን በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ሥራ ላይ መጠመድ ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለት እና የአገልግሎት ስልጠና ዘመኑ የፈጠረውን በይነመረብ በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጭ የሆኑ የእምነት መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክቶክ በይነመረብ ላይ የኢትዮጵያ ሕገ መንግሥት የሌላውን ሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመስደብ ቤተ ክርስቲያንንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያናችን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችሏል። በአሁኑ ወቅት ይህ ወንድማችን የቤተ ክርስቲያናችን ሰፊ ትዕግስት በመናቅ በመሰረታዊ ወይም አዕማድ ትምህርቶች ከማይመስሉን የሃይማኖት ተቋማት ጋር በይፋ የተቀላቀለ ስለሆነና ቤተ ክርስቲያናችንንና ግለሰቦችን እያንቋሸሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለሆነም ይህ ወንድም አስቀድሞም በቤተ ክርስቲያናችን ሥርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ኅብረት የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው የእርምት ጊዜ ውስጥ ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአጥቢያችን ከግለሰቡ ስም በፊት እንደ ሹመት አገልጋይ እገሌ የሚለው የማትጠቀም መሆኑን የገለጽን አገልጋይ ደምሮ ወልዴ ነኝ የሚለውን ቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዝን መሆኑን እያሳወቅን በዚሁ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ ከቀን 2/8/2017 ዓመተ ምህረት ጀምሮ ከቤተ ክርስቲያናችን አባልነት የተሰረዘ መሆኑን እንገልጻለን። ስለሆነም በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን እና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህ በኋላ
መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያናችን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክትና ማታለል ራሳችሁን እንድትጠብቁና ከዚህ ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናሳውቃለን። የአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አዳማ ሚያዝያ 22 2017 ዓ.ም። አመሰግናለሁ።